አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ይዟችኋል? ክርስቲያን ጓደኞቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዝት ይበልና እና ምን ልላችሁ መሰላችሁ? አንድ ነገር ግርም ያለ ነገር አለ። የጓደኛ ምቀኛ ምን ይደረጋል? የጓደኛ ምቀኛ ስላችሁ በጣም የምትግባቧት በጣም ያኔ ሁሉ ነገራችሁ ምስጢራችሁን የምታወሯት በቃ ሁሉ ነገራችሁን የ5 ዓመት የ6 ዓመት ጓደኛ ብትከዳችሁ ምን ታደርጋላችሁ? ወይም ደግሞ ሳትከዳችሁ በአካባቢያችሁ ተቀምጣ የዙሪያ ጥምጥም ሴራ የምታሰርባችሁ ከሆነ ምን ታደርጋላችሁ? እስኪ ንገሩኝ። በምወዱን ነገር ከመጣችባችሁ ለእናንተ በቃ ያኔ ግን ትወዷታላችሁ። ምሳሌ በጣም የምትወዷት ነው የምትሆነው ልጅቱ። ግን ምን ታደርጉታላችሁ? እሺ ንገሩኝ። ወይስ በቃ ታቆርፏታላችሁ? ወይስ በጣም ትጠላታላችሁ? ምንድን ነው የምታደርጉት? እና ደግሞ መልሱን መልሱልኝ። በነገራችን ላይ በጣም የገረመኝ ነገር ኖሮ ነው። ለምንድን ነው እንደ ጓደኛ ብላችሁ እያማከራችኋቸው እንደ ጓደኛ ብላችሁ በቃ ሁሉ ነገራችሁ ሚስጥራችሁን እያወራችኋቸው ግን ዞረው ወደኋላ የሚያሙ ሰዎች ምን ይደረጋሉ? እና ደግሞ ዛሬ እስኪ ሽርጥ ያምርብኛል ወይ ነው። ሽርጥ እንዴት ነው? እና ሽርጡን እያያችሁ ደግሞ መልሱን መልሱ። የጓደኛ ምቀኛ ምንድን ታደርጋላችሁ ነው ጥያቄው። የጓደኛ ምቀኛ ምን ይደረጋል? እስኪ ንገሩኝ፣ በፈጠራችሁ ንገሩኝ። የሀገሬ ሰው ምን ይላል መሰላችሁ? ታጠገባችሁ ባለ ሰው ወይም ምቀኛ ወይም የሆነ ነገር ከምትፈተኑ ሌባ ይሻላል ይባላል። የሀገሬ ሰው እንደዛ ይላሉ። ለምን እንደሆነ ገብቷችኋል? ሌባ ቤታችሁን ትዘጋላችሁ፣ ቤታችሁን ትቆልፋላችሁ። ግን ደግሞ መጥፎ ሰዎች ሰው ጋር ያጋጯችኋል፣ በውሸት ሰው ጋር በቃ ያነካኳችኋል። ሚስጥር በቃ ወይም እናንተ ወደ ሲበሳችሁ ምናምን የሆነ ነገር አወርታችሁ የሚስጥራችሁ ሰው ጋር ይሄዳል እና እኔ አንዳንዴ ከጎረቤት ምቀኛ ተጓደኛ ምቀኛ አላህ ወያ አንተ ጠብቀኝ ነው የምለው። ለምን እንደሆነ ስለማውቀው ነው። እና ደግሞ 7 ዓመት 6 ዓመት አብራችሁ የቆያችኋት ጓደኛችሁ በቃ እንደ ባላገራ ስታያችሁ በጣም ነው የምትናደዱት። ስለዚህ ሚስጥራችሁን ሌላ ጋር ብትሰሙ ወይስ ማኩረፍ ነው ወይስ አንቺ እንደዛ አድርገሻል? ምንድን ነው የሚሻለው? እስኪ ንገሩኝ። ለማንኛውም ተጓደኛ ምቀኛ አላህ ይጠብቃችሁ። የኔ ምኞት ይሄ ነው። እና ደግሞ ሽርጡን እንግዲህ ያው ሽርጥ እወዳለሁ። ማይሸዋ ነኝ። ያው እንግዲህ ማይሸዋ ብዙም ሽርጥ ባያውቅም ያው እንደ ወሎዎች
ማይሸዋ 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 እና ውዶች መልሱልኝ፣ በኮሜንት መልሱልኝ ብያችኋለሁኝ። ደህና አደሩ፣ ደህና ዋሉልኝ።